ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ናችሁ? እንዴት ናችሁ? ውድና የተከበራችሁ ቻናል ላይ ቤተሰቦች እንዲሁም በሀገርና በውጭ ሀገር የምትኖረው ውድ እህት ወንድሞቼ እንዴት ናችሁ? ሰብስክራይብ፣ ላይክ፣ ሼር እንዲሁም ሀሳብና አስተያየት ያላችሁ ኮሜንት በመጻፍ ቤተሰብ ይሁኑ። ቤተሰብ እንሁን፣ አብረን እንስራ፣ አብረን እንደግ። እያያችሁ አትለፉ። ላይክ፣ ሼር፣ ሰብስክራይብ እንደራረግ። አይከፈልበትም። አትመቅኙ። ቁልቁለት ሽቅበት የሚያስከር ነገር የለውም። እግር መንገድ ነው። አትሳሱ፣ አትንፈጉ፣ እንረዳዳ። አገራችን ሰላም ያደርግልና እኛ ሀበሻ ስንባል ተንኮለኛ፣ ምቀኛ፣ ሸረኛ ነን። በያለንበት በየሄርንበት እቺ ምቀኝነት የምትባለው እንደ ማጅላን አብራንን እየዞረች አንዋደድም። መገዳደል፣ መተማመን፣ ጓደኛችንን እህቶቻችንን አሳልፈን እንሰጣለን። ይሄንን እናስወግደው፣ እንቅረፈው። አይጠቅመንም። ከምቀኝነት የምናገኘው ነገር የለንም። ድር ቢያብር አንበሳ ያስር የሚባል አባባል አለ እና ምቀኝነት ነው። ወደ ኋላ እንበልና እኛ ወደፊት እንተባበር እላችኋለሁ ወንድሞቼ። በዚሁ እግር መንገዴን ምቀኝነት የሚለውን እስኪ እንመልከተው። ምቀኝነት ማለት ምን ማለት ነው? ምቀኝነት ምን ጥቅም አለው? ምቀኝነት ጉዳቱስ? ምቀኝነት እንዴትስ እንቀርፈዋለን? ከምቀኝነትስ ምን እናገኛለን? ምን እናተርፋለን? ምንስ ጉዳት አለው የሚለውን አብረን እናየዋለን እላችኋለሁ። በመቀጠል ምቀኝነት ማለት ትርጉሙ፣ ጥሬ ትርጉሙ ምን ማለት ነው የሚለው ነው። ምቀኝነት እንግዲህ አንድ ሰው እንዲኖረው የሚፈልገውን ችሎቱን፣ ስኬቱን፣ ንብረቱን፣ ማህበራዊ ኑሮውን፣ ኢኮኖሚያዊና እንዲሁም ሌላ ነገሮችን በማየት ተኛ የተሻለ ነው ብለን በማየት ያን የሚሰማን ስሜት ያ ምቀኝነት ይባላል። ምቀኝነት የሚባለው አንድ ሰው ወይም አንድ ጓደኛ ወይም እህታችን ወይም ወንድማችን ከኛ የተሻለ ሆኖ ስናገኘው ያ የሚሰማን ስሜት ምቀኝነት ነው። ምቀኝነት የሁለት ነገር ውህድ ጥምር ነው። የንዴትና የሀዘን ድብልቅ ነው። ይገርማል። የኛ ባልሆነ ነገር እንዲህ መሆናችን፣ መመቀኝታችን፣ መናደዳችን፣ ሀዘን መግባታችን በሰው እንቅረፈው እስኪ ከተቻለን። እንዲቻል ማድረግ እንችላለን። አውቀን ካልሆነ በስተቀር መቅረፍ እንችላለን። በሌላ መንገድ ምቀኝነት ማለት ጸጋ ከሌሎች እንዲወገድ መመኘት ነው። ወይም ሌሎች ጸጋ ማግኘታቸው መጥላት። ይሄ ምን ይባላል? ምቀኝነት ይባላል። አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ ከምቀኛም ክፋት በተመቀኘ ጊዜ እጠበቃለሁ በል። ከምቀኛም ክፋት በተመቀኘ ጊዜ እጠበቃለሁ በል። ሱረቱል ፈለቅ። ወሚን ሸሪ ሐሲድን ኢዛ ሐሰድ የሚለው የቁርአን አያት ከምቀኛም ክፋት በተመቀኘ ጊዜ እጠበቃለሁ በል ይለናል፣ ያስታውሰናል። እኛ ግን ጆሮ ዳባ እያልን ነው። በሌላ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም እርስ በራሳችሁ አትጠላሉ፣ አትመቀኛኙ፣ ጀርባም አትሰጣጡ፣ የአላህ ባሪያ ወንድማማች ሁኑ ብለውን ነበር። እኛ ግን እንደዛ አይደለም። እነሱ ያሉትን አልተከተልም፣ ወደ ሌላ መንገድ እንትን ብለናል። አላህ ያስተካክለን። እንስተካከል እህት ወንድሞቼ። በሌላ በኩል ምቀኝነት አላህ ለባሪያው የሰጠውን ኒዕማ ስጦታ በማየት መታመም ነው። ባናይ አንታመማል። ቻይናችን እያየች ታመም። በሌላ ሲሳይ መታመም ምቀኝነት ይባላል። ምቀኝነት አደገኛ ነው። ምቀኝነት በአጠቃላይ በንዴት ላለመቀበል መሞከር ነው። ምቀኝነት በአጠቃላይ በንዴት ላለመቀበል መሞከር፣ ይሄ ምቀኝነት ይባላል። ምቀኝነት አደገኛ የሆነ በሽታ ነው። በሽታ ቢሉ በሽታ። ይህ ማለት ምቀኝነት እንደ መርዛም እህል እንደሚያጠፋ አረም ነው። እህል አረም ሲበዛበት ምንድነው? ይቀጭጫል፣ እንትን ይላል አይደል? እርግቱ ይቀጭጫል። አልፎ አልፎ ትሆናለህ። ምቀኝነት ማለት እንደዛ ያደርጋል። እህልን እንዲያመነምነው እንደዛ አደገኛ መርዛማ ነው ይለናል።
ምቀኝነት ሰዎችን ያጠማል፣ ያጎብጣል። እንደ ፍቅር፣ ርህራሄ፣ ደግነት ያላቸውን ጥሩ ባህሪያት ወደ ያልተገባ ዘቅት ቦታ ያስገባል። ይሄ ምንም ጥርጥር የለውም። ምቀኝነት አደገኛ ነው። ምን ይላሉ አንዳንድ ምሁራኖች? ምቀኝነት ከእውቀት ማነስ የሚመጣ የአእምሮ ድህነት ነው ይላሉ። እናንተ ምን ትላላችሁ? ተስማማላችሁ? ምቀኝነት ከእውቀት ማነስ የሚመጣ የአእምሮ ድህነት ነው ይላሉ ምሁራኖች። እውነት ነው? ምን በአሁኑ ሰዓት የተማሩት ብሰዋል፣ የሚያውቁት እውቀት አለን የሚሉት ብሰዋል። ግን እነሱን ማየት ሳይሆን እኛ የምናየው ትምህርቱን ብቻ ነው የምንወስደው። ትምህርቱን መውሰድ፣ ትምህርቱን ወስደን መተግበር፣ መማር አለመማር፣ እውቀት መኖር አለመኖር አይደለም። እወቅ ሲለ ያው እወቅ ያለው ያውቃል። እና ምቀኝነት ትልቁ የሰይጣን አምሳያና ወታደሩም ተከታዩም ጭምር ነው። ምን ያህል አደገኛ መሆኑን እንግዲህ እወቁ። ምቀኛ ትልቁ የሰይጣን አምሳያና ወታደርም ተከታዩም ጭምር ነው። ወታደሩ ነው ለሰይጣን ማለት ነው። ምቀኛ ሰው ለሰይጣን ምንም ሳይናገረው ምንም እርዳይ ሳይለው ግን ሰይጣን ሊረዳው ይመጣል። እሱን ለምን? የሚሰራው ስራ ሰይጣን የሚወደውንና ሰይጣን የሚፈልገውን ስራ ስለሚሰራ ማለት ነው። እንዲሁም ምቀኛ ጠላቱን ይተካል፣ ወዳጁን ይነቅላል ይባላል። ይሄ እውነት ነው አይደል? ያንን ጎዳው ብሎ ያኛውን ይተክለዋል፣ ያንን ይነቅለዋል። ጠቅመዋል ያለውን ይነቅለዋል፣ ጎድዋል ያለውን ይተክለዋል ማለት ነው። ምቀኝነት እንግዲህ እንደዚህ ነው፣ አዙሪት ነው። አይጠቅመንም፣ አዘቅት ነው የሚዶለን። ምንም የምባ እንትን ያክል እንኳን የምናገኘው ነገር የለም በምቀኝነት ማለት ነው። ስለዚህ እንጠንቀቅ። በአጠቃላይ ምቀኛ ፍትሃዊ ልክፍት ነው ይላል። ፍትሃዊ ልክፍት የተረጋገጠ ማለት ነው፣ አደገኛ ነው ማለት ነው። ምቀኝነት በአሁን ጊዜ ሳይሆን በድሮም የነበረ ስንፈጠር አብሮን የተፈጠረ ጥንታዊ ነው። ግን አሁን ምንድነው እየናረ ነው የመጣው። በጣም እየናረ ተቆጣጥሮናል። አሁን በቃ ዓለምን ተቆጣጥሯል ማለት ይቻላል። ምቀኝነት በምቀኝነት ነው የምንገዳደለው። ዝም እንግዲህ ሌላ የምንገናኝበት ነገር የለ። ለምን ስራ ሰራች ነው፣ ለምን ስራ ሰራ ነው፣ ለምን ገንዘብ ያዘ ነው፣ በእውቀት ለምን ይበልጡናል ነው። እንግዲህ ሌላ ምን አለ? እዚህ ቦታ ላይ የሚያገናኘን ነገር የለ። ይሄ ነው። እና ምቀኝነት ከጥንት ጀምሮ ነው። ምሳሌ ኢብሊስ ለመጀመሪያ በአላህ ላይ ያመጸበት ነበር ይላል። ይሄ ጥንታዊ ከመጀመሪያ አብሮን እንዲመጣ ነው የሚያሳየን። ለምንድን ነው ያመጸው ኢብሊስ? ጌታችን አላህ ኢብሊስ ሆይ በሁለት እጆች ለፈጠርኩት እንዲያትሰግድ ምን ከለከለ? ኮራህ ወይስ ከትዕቢተኞች ሆንክ ብሎ ጠየቀው። የኢብሊስ መልስ ምንድን ሆነ? ያገጠጠ ምቀኝነት ነበረ መልሱ። ምን አለው? እኔ እኮ ከአደም እበልጣለሁ፣ በላጭ ነኝ። እኔ የተፈጠርኩ ከእሳት፣ እሱ ግን ከጭቃ፣ ስለዚህ እኔ እበልጣለሁኝ አለ። ይህም ብሎ መለሰ። እና ምቀኝነት ጥንታዊ ቢሆንም ያን ያህል አይደለም። አሁን ግን በጣም አደገኝነቱ በዝቷል። አደገኝነቱ ነው የሚከፋው። በሌላ በኩል የአባታችን አደም ልጅ ቃቢል ወንድሙን ሀቢልን የገደለው በዚሁ በምቀኝነት ምክንያት ነው። ዩሱፍን ወንድሞቹ ውሃ ጉድጓድ ውስጥ የዶሉት በዚሁ በምቀኝነት ነው። ለምን? አባታቸው እሱን ስለሚወደው እሱን ስለሚንከባከበው ለምን ብለው ተመቅኝተው ነው ወንድማቸውን እንደዛ እንትን ውስጥ ውሃ ጉድጓድ ውስጥ የዶሉት። ተመልከቱ እንግዲህ ምቀኝነት ምን ያህል አደገኝነቱን ተመልከቱ። የእናትና የአባትን ልጅ ያሳጣን ማለት ነው። ስለዚህ እባካችሁ ወገኖቼ ይሄንን ወደ ጎን እንተው፣ አንመቀኝ። እዚህ እንኳን ብዙ እንሰማለን። ጓደኛዋ መርዝ ሰጣ ገደለቻት፣ ጓደኛው እንደዚህ አድርጎ ገደለው፣ ጓደኛው እንደዚህ ከርቶ ብዙ እንሰማለን እዚህ እንኳን። ስለዚህ ስለ ምቀኝነት ከባድ ነው።
ብንቀርፈው የተሻለ ይመስለኛል። ዙሮ ስለ ምቀኝነት ካወራን በጣም ብዙ ነገር አለ። ስለዚህ እንመቀኛኝ፣ እንተባበር፣ እንዋደድ፣ እንፋቀር። ምቀኛ ራሱ ብቻ ነው የሚጎዳው። ራሱን ብቻ ነው የሚጎዳው። ሌላ ምንም ጠብታ ነገር የሚያመጣው ነገር የለውም። ርዝቅ ያሳጣል። ምቀኝነት ርዝቅን ያሳጣል፣ ሲሳይና ርዝቅን ያሳጣል። አይጠቅምም። ተንኮል ስለሆነ የሚጠቅም ነገር የለውም። ብቻ በየዘርፉ የበዛውን ምቀኝነት ስንመለከት ቆም ብለን ወደ ውስጥ እንድንመለከት እንዲሆን ሊሆን ይገባል። እንደ ዲዕዋ ልኮነን ይገባል። እችትን ያው ማስታወስ የሚባል ነገር አለ አይደል? መተዋወስ። ስለዚህ የኔ አላማ ራሴን ጨምሮ ወንድም እህቶች በሙሉ ውስጣችንን እንድንፈትሽ ማስታወስ ነው። ውስጣችንን እንፈትሽ። እንተው፣ ወደ ጎን እንተው። ብንበደልም እንለፋው። ምቀኝነት ከአማኝ የማይጠበቅ ቆሻሻ ባህሪ ነው። ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ በአንድ አማኝ ባህሪ ሆድ ውስጥ ኢማንና ምቀኝነት በአንድ ላይ አይሰባሰቡም። ምቀኝነት የኸይር ስራ ሁሉ ጸር ነው ይላል። አዎ የኸይር ስራ ሁሉ ጸር ነው። በሌላ ሐዲሳቸው ነብያችን ሰለላሁ ዐለይሂ ወሰለም ምቀኝነት ምላጭ ነው ስል ግን ጸጉርን ይላጫል ማለት አይደለም፣ ይልቁንም ዲንን ይላጫል ብለውናል። እኛ እየሰማን አይደለም፣ እንዲያልሰማ እያለፍን ነው። ስለዚህ እባካችሁ እኛ ሀበሻ ስንባል አስቸጋሪ ነን። ምክንያቱም መንገድ ያደላለን፣ ለሰው አሳልፈን እንሰጣለን። ጓደኞቻችንን፣ እህቶቻችንን፣ ወንድሞቻችንን ለሞታቸው ምክንያት እንሆናለን። ግን ለምን? ሁሉንም ትተን አንድነት እንፍጠር። ብር ቢያብር አንበሳ ያስር ብለን ወደ አንድነት እንትን እንበል እላለሁኝ። ከምቀኝነት እንዴት እንጸዳለን ለሚለው መጽዳት ይቻላል። ሞት እንዲያለብን ማስታወሳው እንደምንሞት ታወቅ ፈጣሪያችንን መፍራት አለብን። ምቀኝነትን ወደ ጎን መተው አለብን። የአላህን ውሳኔ መውደድ ማክበር፣ የሚሰጠው የሚነሳው እሱ ስለሆነ በቃ ይሄንን ከልባችን እንዲለን መውደድ ማክበር አለብን። ይሄን ካደረግን እንቀርፋለን ማለት ነው። የዱንያን ርካሽነት ዝቃጭነቱን መረዳት። ምክንያቱም አንኖርም፣ ዘውታሪ አይደለንም፣ ሀጅ ስለሆን ይሄን ማሰብ አለብን። ለአማኞች መልካምን ማሰብ፣ መተሳሰብ ማለት ይሄም ምቀኝነትን እንድንቀርፍ ያደርገናል ማለት ነው። ስለዚህ ስለ ምቀኝነት ከብዙ በጥቂቱ ትንሽዬ ይችንታል ለማስታወስ ያህል ነው። እና እህት ወንድሞቼ አብሽሩ፣ አይዟችሁ፣ ባላችሁበት ሰላማችሁ በዝዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አትለፉ። ያያችሁን ቪዲዮን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንመልሳለን። ሰላም አለይኩም ወራህመቱላሂ ወበረካቱሁ። በሌላ እስክንመጣ ደግሞ ሰላም ሰንብቱልኝ። አብሽሩ እላለሁኝ።